እህት ማለት በቃ እህት ያለው ሰው ያውቃል። እህት ወንድ ልጅ ስትወድ ወንድ እህቱን እንደሚወደው አይደለም። እህት በቃ 100% ራይቷን ኤክሰርሳይዝ ታደርጋለች። ለጥላቻ አይደለም። በፍቅር ውስጥ ግን ከልክ ያልፋል። እሱ ደግሞ ያቺኛውም ያገባህ ሴት ስለሆነች ይረብሻታል። ስለዚህ ይሄንንም ደግሞ በኦርደር ልታመቻችለት ይገባል። በጣም ነው የምትወደኝ እህቴ፣ በጣም ነው የምወዳት፣ ግን ትዳሬ አይደለችም እሷ እህቴ ናት። ትዳሬ አንቺ ነሽ፣ እህቴ ግን እሷ ናት። አንቺ ሚስቴ ውዷ ባለቤቴ ነሽ፣ እህቴ አይደለሽም። ሁለቱ መስመር ላይ የምትጫወተው ጨዋታ ወንድየው እዚህ ጋር ነው የሚደነዝዘው። የሚስትን ራይት በደንብ ማስከበር፣ የእህትነትን ራይት ማስከበር። ድሮ ሳያገባ በፊት እህቱ ናት የምትቆጣጠረው፣ ሁሉ ነገር የምታረገው፣ አለባበሱ፣ አንተ ደንባራ ዛሬ ጸጉር እንዴት ነው የተቆረጥከው፣ ምንድን ማትገባበት የለም። ከመውደድ የተነሳ ነው፣ ከክፋት አይደለም። ካገባም በኋላ ለሷ የሰው ባል የሚለው ነገር ይጠፋባታል። አንዳንዴ ስቲል ወንድምነቱ ነው፣ በቃ ወንድምነቱ። እንዴ አንተ አግብተህ የለ እንዴ ምን ሆነ ነው ምናምን ስትል የሆነ ያልተመቻት ነገር ካየች በእጃዙር ማንን ይነካል? ሚስት ጋር። ያ ደግሞ ኮንፍሊክት ኦፍ ኢንተረስት ይፈጥራል። ስለዚህ እዛ ጋር ይሄም የሚስትነትን፣ የእህትነትን፣ የእናትነትን፣ የአማችነትን